ስልክን የመሰለ በእጃችሁ ይዛችሁ አሁንም ቪዲዮ ለማየትና እንዲሁም ደግሞ ለመደወል ብቻ የምትጠቀሙ ከሆነ አብዛኞቻችሁ ምር የምላችሁ አሁንም ተሸውዳችኋል። ምናልባት ይህ ስማርት ስልክ በእጃችሁ የያዛችሁት ማለት ነው በትንሹ ዋጋው ከ10 እስከ 15000 ሊያወጣ ይችላል። አይዶኖ የያዛችሁትን ስልክ እናንተ ናችሁ የምታውቁት። ግን የምር የምላችሁ ቢያንስ ይህን ስልክ ተጠቅመው አብዛኛዎቹ ማለት ነው ህይወታችሁን ወደ ተሻለ ደረጃ እያደረሱ ይገኛሉ። ከነዛ መካከል ለምሳሌ እኔ የተለያዩ የግራፊክ ዲዛይን፣ ቪዲዮ ኤዲቲንግ እንዲሁም ደግሞ የተለያዩ የኮንቴንት ክሬሽን ኮርሶችን ወስጄ አሁን ላይ ለእናንተ ኮንቴንት ክሬት አድርጌ ፐብሊሽ ያደረኩ ይገኛሉ። ታዲያ እናንተም እነዚህ ስኪሎችን በእጅ ስልካችሁ ብቻ በማዳበር ያንን ስኪላችሁ ደግሞ በእጅ ስልካችሁ ተጠቅማችሁ እዛው በዛው ማለት ነው ሃይ ኢንካም ጀነሬት የምታደርጉበትን ስኪል ማዳበር ትችላላችሁ ማለት ነው። እና ደግሞ ስለዚህ ከዚህም በተሻለ የህይወት ጆርኒን በሰፊው የማካፍላችሁን የዩቲዩብ ቻናሌን ገብታችሁ ሰብስክራይብ እንድታደርጉኝ ሰጀስት አደርጋችኋለሁ። እንዲሁም ደግሞ የተለያዩ የህይወት ልምድን የማካፍላችሁን የቴሌግራም ቻናል አለ ያንገር ላይፍ ጆርኒ። ይህን ጆርኒ ተቀላቀሉኝ ሰጀስት አደርጋችኋለሁ። ከህይወት የተማርኩትን እያንዳንዷን ነገር ሳልሰስት የማካፍላችሁ ናት። እና ደግሞ ከዚህም በተሻለ የህይወት ልምድን የማካፍላችሁ የቲክቶክ አካውንትም አለ ማለት ነው። ሁለተኛ አካውንቴ ኢትዮ ቴክ ሪቪው ብላችሁ እዛ ላይ ታገኛላችሁ። የተለያዩ የቴክ መረጃ እንዲሁም ደግሞ ቪዲዮ ኤዲቲንግ እንዲሁም ደግሞ የተለያዩ የአፕሊኬሽን ሰጀስቶችን የማካፍላችሁ አካውንት ማለት ነው። ገብታችሁ ሰጀስት አድርጉ። እዚህ ጋር ሊንኩን አስቀምጥላችኋለሁ። አሊያም ደግሞ በቀላሉ ኢትዮ ቴክ ሪቪው ብላችሁ ታገኛላችሁ። እንዲሁም ደግሞ ወደ ዋና ሀሳቤ ስመለስላችሁ ማለት ነው ስማርት ስልካችሁን ብቻ ተጠቅማችሁ አሁን ላይ ህይወታችሁን መቀየር ይችላል። ይህን ደግሞ እኔ ፕሮሚስ ገባላችሁ። ለምሳሌ በስማርት ስልካችሁ ብቻ መስራት የሚችሉ ነገር ቢኖር የመጀመሪያው ቪዲዮ ኤዲቲንግ አሁን ላይ ይሄ ካፕካት የሚባለው አፕሊኬሽን ታውቃላችሁ ብዬ አስባለሁ። ስለዚህ በካፕካት ማለት ነው ቪዲዮ ኤዲቲንግ ቤዚክ ቪዲዮ ኤዲቲንግ ኮርሶችን እንኳን ብትማሩ የተለያዩ ቪዲዮዎችን ኤዲት እያደረጋችሁ ማለት ነው የራሳችሁን ኮንቴንት ፕሪቪት በማድረግ የተለያዩ ክላይንቶችን በማግኘት ገቢ ማግኘት ይችላላችሁ። ሁለተኛ ደግሞ ግራፊክ ዲዛይን ኮርሶችን ከተለያዩ ከፍሪ ዌብሳይቶች እንዲሁም ደግሞ በቀላሉ የዩቲዩብ ቪዲዮዎችን ብቻ ማየት ግራፊክ ዲዛይን ስኪላችሁ ቢያንስ አትሊስት ከቤዚክ እስከ አድቫንስ ሌቭል ያሉትን ብትማሩ ያን ነገር ደግሞ ወደ ተግባር ላይ አውላችሁ የራሳችሁን ኢንካም ጀነሬት ማድረግ ትችላላችሁ። ሶስተኛው ደግሞ ምን መሰላችሁ? ኮንቴንት ክሬሽን ደግሞ አሁን ላይ ሞስት ፓወርፉል የሆነ ነገር ነው ህይወታችሁን ለመቀየር እንዲሁም ደግሞ የራሳችሁን ኢንካም ጀነሬት እንድታደርጉላችሁ የሚረዳ ነገር ቢኖር ኮንቴንት ክሬሽንን በሁለት አይነት ነገር ልንወስድ እንችላለን። የመጀመሪያው በቴክስት እና በፒክቸር፣ ሁለተኛው ደግሞ በቪዲዮ ላይክ እንደ ዩቲዩብ፣ ቲክቶክ እና የመሳሰሉ ፕላትፎርሞችን በመጠቀም የራሳችሁን ኮንቴንት ፐብሊክ አድርጋችሁ ማለት ነው የራሳችሁን ኮንቴንት ክሬት አድርጋችሁ ለኦዲየንሳችሁ ፐብሊክ ታደርጋላችሁ። በዛ መልኩ የተለያዩ አዶችን ታገኛላችሁ። በዛ መልኩ የራሳችሁን ኢንካም ጀነሬት ማድረግ ትችላላችሁ። እንግዲህ እዚህ ጋር ትንሽ ጊዜ የሚፈጅባችሁ ነገር ቢኖር ኮንቴንት ክሬሽን እና ግራፊክ ዲዛይን ትንሽ ጊዜ ይወስድባችኋል። ነገር ግን አት ዘ ኤንድ ኦፍ ዘ ዴይ የከፍተኛ ስኬት ላይ ትደርሱባላችሁ በነዛ በሁለቱ ዌብሳይት ወይም ደግሞ በነዛ ሁለት ፕላትፎርሞች መጠቀም ብቻ ማለት ነው። ስለዚህ ቪዲዮ ኤዲቲንግ እና ግራፊክ ዲዛይን እንዲሁም ደግሞ ኮንቴንት ክሬሽን እነዚህ ሶስት ነገሮችን በስልካችሁ ብቻ በቀላሉ መስራት ትችላላችሁ። እኔም ላለፉት 3 አመታት ማለት ነው ኮንቴንት ክሬሽን እና ግራፊክ ዲዛይን እየሰራሁት ይገኛለሁ። ምክንያቱም ማለትም በቅርቡ እዚህ ቲክቶክ ላይ በጣም እንኳን የዩቲዩብ ቻናል አለኝ፣ 2 የዩቲዩብ ቻናል አለኝ። አሁን 3ኛ ከፍቻለሁ። ይህ ያንገር ላይፍ ጆርኒ ወይም ደግሞ እስራኤል አሌክስ ላይፍ ጆርኒ የሚለው ሁለተኛ አካውንቴ ነው። ዋናው አካውንቴ አለ ኢትዮ ቴክ ሪቪው የሚል አካውንት አለኝ። እሱም የተለያዩ የቴክ መረጃዎችን ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን እና ኮንቴንት ክሬሽን እና የተለያዩ የአፕሊኬሽን ሰጀስቶችን እንዲሁም ደግሞ ጠቃሚና አስተማሪ የሆኑ ቪዲዮዎችን የማካፍላችሁ ቻናል ነው ማለት ነው። እሱ ቻናሉ ምናልባትም ተከፍቶ እስከ 2 አመት ሆኗል። ግን ዲፕሊ እየሰራሁት አይደለም። ግን በጣም ጠቃሚና አስተማሪ የሆኑ ቪዲዮዎች አሉበት። አሁን ገብታችሁ ቼክ አውት ማድረግ ትችላላችሁ ማለት ነው። እዚህ ጋር ሊንኩን አስቀምጥላችኋለሁ አሊያም ደግሞ ኮሜንት ሴክሽን ላይ ፒን አድርግላችኋለሁ አሊያም በቀላሉ ዩቲዩብ ቻናል ላይ ገብታችሁ ኢትዮ ቴክ ብላችሁ ሰርች ብታደርጉ ያመጣላችኋል ማለት ነው። ዋና ሀሳቤ ስመለስላችሁ ማለት ነው እነዚህ በስልካችሁ ብቻ ምን ማድረግ እንደምትችሉ በዲቴል ሰፋ ያለ ቪዲዮ የምሰራላችሁ ይሆናል ማለት ነው። ስለዚህ ያንገር ላይፍ ጆርኒ ኮሚኒቲያችን ቴሌግራም ላይ ተቀላቀሉ። እያንዳንዱ ሀሳቤን እዛ ላይ አስቀምጥላችኋለሁ። እንዲሁም ደግሞ የእስራኤል አሌክስ ላይፍ ጆርኒ የዩቲዩብ ቻናልን ገብታችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ቪዲዮ ለሌሎች እንዲጠቀም ሼር ማድረግ እንዳትረሱ። አካውንታችን ፎሎ ማድረግ እንዳትረሱ። ሲዩ ሳይት ቻው።